አርሲ ስንፍናም ይሁን ስለ አርሲ አንበሳ መግደል ተናገርክ። ግን አንድ ነገር ልንገርህ፣ አርሲ መሳሪያ ያስፈልገው። አይስወር አርሲ ውትድርና ያስፈልገው። አርሲ መቆስቆስ አያስፈልገውም። አርሲ ሻሻሜኔ ላይ ቂጥህን ይበዳ። አርሲ አንድ ከተማን 30 እና 40 ዓመት 100 ምናምን ዓመት የፈጀብህን ያ ከተማን ካለ መሳሪያ ካለ ምናምን ካለ አንድ ነገር አመዷን ቡን አርጎልህ ክብር ሰጥቶናል። አርሲ ዛሬ ኦሮሚያ ላይ አንድ ቤቷን እየሸጠች ነው ወደ መጣችበት የምትሄደው። አንተ ያላሰጠህንን ክብር ሌላው ያላሰጠንን ክብር አርሲ ለኦሮሞ ህዝብ መኩሪያ ጀግና ልንገር። ዛሬ እንኳን በአርሲ ምድር ላይ እንኳን በሐረርጌ በባሌ አይደለም ወለጋ ላይ ሸዋ ላይ ያ ወለጋ ላይ ቤት መግዛት የማትችል ነፍጠኛ ናት ያለችው። ፎቅ እንደ ድሮ ልማት እየተባለ ምትበላ ኦሮሚያ በአርሲ ተከብሯል። ይሄን ግልጽ እንነግርሃለን። ጠጣው ሻሸመኔን እኮ አመዷን ነው ቡን ዱቅ ያደረገልን። ማን ነው? አርሲ ነው። የአርሲ ድል በዚህ ብቻ አይደለም። ሚኒሊክን 7 ጊዜ ታግሎ 7 ጊዜ ያ ጦርነት ተከፍቶ 7 ጊዜ የሸኘው የአርሲ ህዝብ ነው። አርሲ ስለበዛ ወይ በብዛት አይደለም። አንዱ ጀዋር መሐመድ ከአርሲ የወጣው ቆሞ አይደለም፣ እስር ቤት ቁጭ ብሎ አንተን ቅዘንን እንድትቀዘን አድርጎሃል አብይ አህመድ። አንዱ ጀዋር መሐመድ አንድ ብዛት አይሰራም። አንድ በቂ ነው። አንድ የቡዳ መድኃኒት አንተን መሰሎችህንም አይደለም ከራስ ጋራ ከዓለም ጋር ቁጭ ብሎ ላፕቶፑን ሰጥቶ ሁዱ ሃደኬ እናንተ ሁዱ ሃደኬ ዲቃላ ሃራው ላፕቶፑን እንኩ ብሎ ሰጥቷችሁ እቺን በመታክል ወረቀትና ጭንቅላት አሳብዱሃል። ዛሬም ልንገርህ አይደለ እያሳበደህ ነው። ቆራጥ አንተ ፈርሳም አንተ እንኳን 16 ቀን አይደለም አብይ አህመድ ሽመልስ አብዲሳ በሬ ከርሶ ጀንቶ ይግባባችሁ አይደለም 16 ቀን ምሳህን ቁርስህን እንኳን ካልበላ ምሳህን ሳትበላ ምታብድ አህያ በስባሳ ነህ። የአርሲው አንዱ መድኃኒቱ ጉድ ሰራህ። አሁንም እስር ቤት ቁጭ ብሎ ጉድ እየሰራ ነው። ስላንተ እኮ አይደለም ታሪክ የሚጻፈው ስለ ጀዋር መሐመድ ነው። ታሪክ የሚጻፈው አልጀዚራ የሚዘግበው፣ ዋሽንግተን ታይምስ የሚመዘግበው፣ የጀርመን ታይምስ የሚመዘግበው፣ ሚዲያ የሚመዘግበው ዛሬ ሀገርን የሚናውጠው እጁን እግሩን አስረው በረሃብ ቀጥታው ጀግና ማለት ይሄ ነው። ባርነትን አልቀበልም ብሎ ካለ መሳሪያ የሚታገል አንተ ውሻ ልጅ፣ አንተ ዲቃላ፣ አንተ ዘር ማንዘር እየተደቀለ ያ አንተ አቅም የለህም። አብይ አህመድ አንተ እውነት የለህም። አንተ ሀቅ የለህም። አንተ ኦሮሞ እንኳንስ ኦሮሞን ላይ እንኳን ለኦሮሞ የሚታገል እንኳን ለኦሮሞ የሚደበደብ አይደለም የኦሮሞን ሳር የኦሮሞን ቅጠል የመናገር መብት የለህም። አንተ ገዳይ ነህ። 27 ዓመት ኦሮሞን ስትገድል ነበር። አማራን ስትገድል፣ አፋርን ስትገድል፣ የኦሮሞን ህዝብ በሳይበር ቴክኖሎጂ በኢንሳ አርገህ የኦሮሞን ደም ስትጠጣ ነበር። ያ ትግል ማለት አልገባህም እንጂ አታውቀውም። ከየት አባህ ያመጣኸውን ዲቃላ ከየት ያውቀዋል? ትግል እኮ በደም ነው የሚተላለፈው። ትግል እኮ በኦሮሞማ ነው የሚተላለፈው። በዘር ኦሮሞማ የለብህ፣ በደም ኦሮሞማ የለብህ። አልበቀልክበት። የአህመድን እኮ እንትን አይደለም ብለህ ያደግከው ባዳ ነህ። አብይ አህመድ ባዳ ስጋ ብትሆን ታቃጥል ነበረ። ስጋ ብትሆን ታም ነበር። ካንተ ሽመልስ ያመናል። አንተ አታመንም። ካንተ ታዬ ደንዳና ያመናል። ምንም ቢሆን ደም አለ። አንተ ዲቃላን ሂድ ወደ ኤርትራ፣ ሂድ ወደ ጎንደር። አንተ ስለኛ ስለ ኦሮሞ 5 ሳንቲም መናገር አትችልም። አንተ ከፋፋይ ነህ። አንተ ስማ፣ አርሲኮ ጀዋር ታሰረብኝ ብለው አይደለም አህመዱን ቡን ያደረጉት። አርሲኮ ያችን ሻሸመኔን እኮ 3 አይደለም 13 ትናንሽ ያደረጓት እኮ የሸዋዋ ጫሉ ሁንዴሳን ስለገደልከው እኮ ነው። ነፍስን በነፍስ የተበቀሉክ
ነፍስን በነፍስ እንድትከፍል ቁጭ ያደረጉክ ያ ይሄ ነው ጀግንነት፣ ይሄ ነው ወንድነት፣ ይሄ ነው አንበሳ መግደል። አንበሳ ይመጣል ይነሳል። ጀዋር መሐመድ ጌታ ኢየሱስ ክርስቶስ ነው። ነግሬሃለሁ፣ እናመልከዋለን። ጀዋር መሐመድ ይነሳል። ጀዋር መሐመድ አትገለውም። ጀዋር መሐመድን ብትገለው ጀዋር መሐመድን የመሰለ ሚሊዮን ተፈጥሯል። አንተ ያልገባ እሱ ነው። ጀዋር መሐመድን የመሰለ ሚሊዮን ተፈጥሯል። ሼር አርጉልኝ፣ ለዚህ ዲቃላ ሼር አርጉልኝ። ጀዋር መሐመድ አሜሪካን ቁጭ ብሎ አንተ የጀዋር መሐመድን ጭንቅላትና የጀዋር መሐመድ ያህል ኑሮ ቢኖርህ ኖሮ ወደ ኢትዮጵያ ዞር ብለህ አትሄድም ነበረ። ግን ዘሬንና ወገኔን ነፃ ላውጣ ብሎ ነው። አምልጥ እኮ ብለነዋል። አንተ ስትቀደር ስትቦረጠጥ እኮ ሰምተን ጀዋር መሐመድ ሀገሩን ልቀቅና ውጣ እኮ ብለነዋል። እኔ ከህዝቤ ጋር ነው የምቀበረው፣ ከህዝቤ ጋር ነው የምሞተው ብሎ ነው ዛሬ ከህዝቡ ጋር መከራን እየተቀበለ ያለው። ዛሬ እየተቀበለ ያለው ሸዋና ወለጋ ብቻ አይደለም። እንትን ቦታና ሰፈር መንደር እየጠራ አርሲ እዛ ያለው እዚህ ያለው እርሱን አትጠብቁ። መናገር የፈለከው በዚህ በኩል ማንን ነው? ጆሃር ነው። በዚህ በኩል ደግሞ መሮ ነው አይደለ? አዎ መሮ የሚያቀሃል አሳደኸዋል። ግን መሮ ለአንዴና ለመጨረሻ ጊዜ አንተን በመሳሪያ አርጎ አንተንና አንተን የመሰልከውን ነቅሎ ከዛች ከኦሮሞ ሀገር ላይ መቃብርህን ነው የሚያበጅልህ። አንተ 1 አመት ጊዜ ካለህ እኔ ምላሴ ይቆረጥ። እኛ ዝም ያለህ በወሬ ብቻ አይደለም፣ በመለፍለፍ ብቻ አይደለም። እዚህ ለምን ጠላት አንሆንም፣ ውስጥ ለውስጥ እንስራ ብለን ነው። ገባ? ካንተ ጋር ቁጭ ብሎ መለፋለፋ እንዳንለፋለፍ ፌስቡክን ትዘጓለህ። አንተ እኮ አይደለም ጆሃርን አይደለም መሩን እኮ ጂጂኪያን እኮ ነው የምትፈራው። የኦሮሞ ዘር እኔን ጀርመን ቁጭ ያለችው ሴቷን ምንም የሌላት ምንም መሰሪያ የላትም። ለምን እየዞርክ ፌስቡካችንን ታዘጋለህ? ለምን እኛ የምንናገረውን ነገር እኮ መቻል ያቃት ነው። አይደለም የመሩን አይደለም የጆሃርን አንተ የኛን ንግግር እንኳን እኮ ካልፈለከን እኮ አለማየት ነው። ካልፈለከን እውነትን ካልያዝን ነው። ውሸት ከሆነ አለማየት ነው። ግን አንተ አትለያየንም። ባንተ እንኳን ባንተ አይደለም በኢሃዲግ አልተሳካም፣ በሚኒሊክ አልተሳካም፣ በደርግ አልተሳካም። ዛሬ ደግሞ አምቦ ነኝ እናት ያልክ ያንተ እናት ስንት ናቸው? አንተ የሸርሙጣ ልጅ ያንተ እናት ስንት ናት? ያ የሸርሙጣ ልጅ ብቻ ነው እናትና አባቱን የማያውቀው። አርሲም ሲሄድ እናቴ እዛ ናት አባቴ እዛ ነው፣ ጅማም ሲሄድ እናቴ እዛ ናት አባቴም እዛ ነው የሚለው አንተ ነህ። ቢኮዝ አንተ የኦሮሞ ብለድ የለህም። የኦሮሞ ብለድማ ቢኖርህ ኖሮ ያጫሉ ሀገር ላይ ሆነ ስለነዛኞቹ ያጫሉ ሀገር ላይ ሆነ ወለጋ ማለት የምሁር ሀገር ናት። ኖ ኦሮሚያ የምሁር ሀገር ናት። ኦሮሞ ምሁርን ታጥባ እጇን ታጥባ የፈጠረች የምሁር ሀገር ናት። የኦሮሞ ማህፀን የተባረከ ነው። ወለጋ የለ፣ ሰላሌ የለ፣ አርሲ የለ፣ ሀረርጌ ያለ ሁሉም ቦታ ምሁር አለ። ያ ለአንተ ብርቅህ ነው። ያ ለማጣላት